በጣም እማዬ አሁን ለማመን ተዘጋጅቻለሁ። ይሆናል ብዬ ያልጠበቅኩት ነው ከኤረን ጋር። እንዴት ልግለጽልሽ? መጀመሪያ እሱ ቤት ሄድንና እራት በላን። ከዛ ያንቺን ሙዚቃ አብረን ጨረስ ነው። በጣም ጥሩ ነው የሆነው። ሁሉም ነገር ከዛ በኋላ ነው የተፈጠረው። አይን ላይን እየተያየን ከዛ ወደ ባሩ አብረን ሄድን። ትንሽ ጠጥቼ ነበር። እናም ሴራ ቤት ሄድን። ስካሩ እንዲለቀኝ ወደ ገንዳ ገፈተረችኝ። ከዛ ፎጣ ለማምጣት እላይ ሄደ። ከዛ እኔ አደረኩለት። ከዛ እንዲሁ ዝም ብለን ቆየን። እየተቀራረብን ተቀራረብን። አይን ለአይን እየተያየን ነበር። ከዛ ጊዜ የቆመ መሰለኝ። ተቀራረብን። ከዛ እና ምን ከዛ እንደዚህ አይነት ቦታ ላይ ታቆማለህ እንዴ? የቴሌቪዥን ድራማ ነህ? ይሄንን ተከታታይ ታሪክ የምትቀጥለው ከማስታወቂያ በኋላ ነው እንዴ አንተ ሰውዬ? እሺ በቃ ተው። አላወራም ብዬ ለኩምሳል ቃል ገብቼላታለሁ። እንዳልተፈጠረ ቁጥር እርሷ። እሺ ምንም አልተፈጠረም፣ ግን ንገረኝና እንረሳዋለን። እሺ ለኩምሳል የሆነ ነገር ላደርግላት እፈልጋለሁ። የሆነ ነገር? አይ አልናገርም። ኤረን ግን ምንድነው ይሄ ሁሉ ልብ ማንጠልጠል? እኔ ቶሎ መጓጓዝ ነው። ይሄንን እያሰብኩ መተኛት ነው የሚያቅተኝ። በቃ ንገረኝ እንዴ። አልችልም። እሺ ውሰደው። አንተ በልበናት ተናገር። እና ጉቦ ልትሰጠኝ ነው? ወይ ኤረን፣ እሺ ይሄን ያዝ። 20 ሊሬ የመጨረሻ ነው። ንገረኝ። ጊዜው ሲደርስ ታውቃለህ። እሺ መቼ ነው ጊዜው የሚደርሰው? ስለኔ ነው? ለዛ ነው ማትነግረኝ? ኩምሳል ትወደኛለች? ሁላችንም እንወዳለን። ና ኩምሳል የእውነት ናት አይደለችም? በህልም ነበረ? ምን ተፈጥሮ ነው? ምንም አልገባኝም። በቃ ትላንትና ማታ የተፈጠረው ይሄ ነው። ለራሴ መያዝ አልቻልኩም። ለዛ ነው የነገርኩሽ። ይሄን ነገር ለማንም ላለመናገር ቃል ተግባብተን ጨርሰናል። እንደው ምን አለ ለትንሽ ጊዜ ማስተባቆ መፍትሄ የሚሆነው አንድ የሚሰራ ስራ ማግኘት ነው። ያገኘሁትን እሰራለሁ። አሁን ምንም አልመርጥም። ይሄ ግድ ነው። ምንም ቢሆን እሰራለሁ። ጭንቅላቴን በስራ ለመያዝ ደህና ሁኚ እማዬ። እና በመጨረሻም አወራንበት አልኩ። መቼም ቢሆን አናወራበትም። ይሄ ነገር እንዴት ይቀጥል ይሆን? ምንም አላውቅም። ምን ልታደርግ ነው? ምንድነው ይሄ? የመጀመሪያ ቀናችንን ለማክበር ቁርስ በነፃ ብለን ነበር። ሰው እንዲለምድ ብለን። ወንድሜ እሱን ነገር እኮ ረስቼው ነበር። አንተ ተመልከት፣ በጣም ብዙ ሰው እኮ ነው የመጣው። ወይ ፈጣሪ፣ ዛሬ አለቀልን። አሁንስ እኛን ነው የሚበሉ። ምንድነው ይሄ? ተመልከት፣ ያ ዱባ ያለምን ምግብ ሁሉ ነው የሚጨርሰው። እህቴ ኑራን፣ እስኪ ተዘጋጂ፣ ለጦርነት ተዘጋጂ። ምሽግ ነገር አዘጋጂ። እውነት ዛሬ ሳልቆልናል። አንተ ሰውዬ፣ ኑራን ባገኘሽው ሰዓት ብታመልጪ ነው የሚሻለሽ። እንኳን ደህና መጣችሁ ጓደኞቼ። ቀስ ተረጋጉ፣ ቀስ በሉ። እንኳን ደህና መጣችሁ። ተረጋጉ። ቆይ፣ ቀስ ብላችሁ ቁጭ በሉ። ይበቃል ሁላችሁ። ኑ እስኪ ቁጭ በሉ። ይቅርታ፣ ቃል ተገባብተን ነበረ። ስለዚህ ሌላውን አልነግርሽም። ይቅርታ። ታየዋ አትንገሪኝ። ድሮስ ምን አገባኝ? ስለተረዳሽኝ አመሰግናለሁ። አረ ምንም አይደለም። ታዲያ እኔ ምን አገባኝ? እንደውም አትንገሪኝ። በቃ እሺ፣ እኔ ሄድኩ። በቃ ሂጂ። በቃ መብትሽ ነው። እሺ ቻው።
እሺ ቆይ እስቲ ውሸቴን ነው ግን ደግሞ በጣም የሚያናድደው በእናቴ ወጥቼ ወሬ መውደዴ ነው አይሰለቸኝም ንገሪኝ ካልነገርሽኝ መሞቴ ነው እባክሽ ንገሪኝ ቶሎ በይ ንገሪኝ በያ ንገሪኝ ምንድነው ንገሪኝ እባክሽ ንገሪኝ ሴራ እንደ አውሬ የሚያደርግ ነገር ማን ባቱ አይደለም አንቺ እንዴ ይሄ እኮ ቻይኒዝ ቶርቸር ነው መብቴን እየተጋፋሽኝ ነው እንደዛ ጠፍተሽ ማውራት ከጀመርሽ በኋላ ታቆሚያለሽ እንዴ ምን ሆነሽ ነው ንገሪኝ አይ አልችልም ቃል ተገባብተናል ለማንም አንናገርም በቃ እስካሁን የነገርኩሽን ለማንም እንዳታወሪ ነገርኩሽ ሴራ ውዴ ቆይ ለሌላ ሰው የማወራውን ነገር እኮ አልነገርሽኝም አይደል እንዴ ምንም ስላልነገርሽኝ ምንም አታስቢሽ እሺ ወንድሜ እየመጣ ነው እሺ ሰላም ናችሁ ምንድነው ደስተኛ ትመስላለህ አንቺም በጣም ደስተኛ ሆነሻል ቆይ ምን ተገኘ ፈገግታሽ ይገርማል ንገሪኝ ምንድነው ሎተሪ አሸነፍሽ አይ ምንም የለም እኔ ጋር ምንም የለም እሺ በረሮ ና እንሂድ እንያዘው ና በዘኪ እንሂድ ወዴት ና እንሂድ እሺ ተረጋጊ ቆይ ታያቸው ምን እንደሆነ ታውቃለህ ኤረንና ኩምሳል ተቀራርበዋል እነሱም እና ሌላ ማን አለ ሴራና ባቱ ምን እነሱም ምን ታውቃለህ በጣም ምን ሊያደርጉ ሊሳሳሙ ነበር አይደል ሌላውን እንኳን አላውቅም እኔም አላውቅም ምን እናድርግ ይህንን ጉዳይ እንደ መርማሪዎች ሆነን እናየዋለን እኔ ሸርሎክ ነኝ አንተ ጓደኛው ዋትሰን ነህ ለምን ጓደኛው ፈጣሪዬ ሆይ ዋትሰን የሚሉት ደግሞ ማን ነው እኔ ዳይሬክተሯ ዋትሰን ነህ በቃ ይሄ ከባድ ነው በጣም በል አንተ ጻፍ እስኪ እኔ ደግሞ ትንሽ ላስብ አስብ እስኪ የኛው ጉዳይ እንዴት ይሁን የሚያልቀው ተሳስመዋል ወይስ አልተሳሰሙም አንዳቸው ብቻ ወይስ ሁለቱ ወይስ የማናውቀው ጥንድ ተሳስመዋል ሌሎቹ አልተሳሰሙም ሁለቱ ወንዶች ሁለት ሴቶች ምን እንደሚጠብቀን እስኪ ፊልም ቢሆን አየው ነበር ይሄ ጉዳይ እንዴት እንደሚሄድ እናያለን እንሂድ አራት ኦምሌት አዎ ሁለት አድርግ እሺ ሁለታችሁም አብራችሁ ትበላላችሁ አንተኛው ደግሞ ተረጋጋ ይመጣላል እሺ ይበቃችኋል ኩምሳል ምንድነው ደህና አደርክ ባቱ ደህና አደርሽ ወዴት ነው ዝም ብዬ እየሄድኩ ነው ተናድጄብሻለሁ በምን እንደተናደድክብኝ ምንም አላውቅም ባቱ ስራሽን ጥለሽ እየሄድሽ ነው የምን ስራ ፍቅርና ስራ የተለያዩ ነገሮች ናቸው አስተናጋጅ አይደለሽ እንዴ አባረኝ አልነበር አይ እሱን እንኳን አላስታወስኩም እና ምንም እንዳልተፈጠረ ዝም ብዬ እዚህ እንድመጣ ነው ፍቅርና ስራ አንድ አይደለም ገብቶኛል ፍቅርና ስራ አንድ አይደለም በጣም ይለያያል በሱ እስማማለሁ ባለፈው ጓደኛዬ ነሽ ብለህ ነበር አሁንም እንደዛ ነው አይደል የምታስበው እሱ ግልጽ ነው ለተወሰነ ጊዜ አዎ እሺ ጓደኛዬ ሽርጥ ምን ላድርገው ጓደኛዬ ትለብሺዋለሽ ይኸው ጓደኛዬ አየሁ ጓደኛዬ ግን እኮ ስለ ገንዘቡ አላወራንም ስለሱ ማውራት አለብን በነፃ ልታሰረኝ ብቻ እንዳይሆን እባክሽ አሁንም ጓደኛዬ በይኝ ጓደኛዬ በጣም ጥሩ አመሰግናለሁ ምንድነው ጓደኛዬ ጓደኛዬ ብዬ አስቀየምኩ እንዴ አይ ቃሉን አልወደውም እንግዲህ ካሁን በኋላ በጣም ስለምጠቀመው ቻለው ሌላ ቃል ደግሞ ልስጥሽ አለቃዬ በይ እሱ አይሻልም እሺ አለቃ ጓደኛዬ እሺ ሂጂ ምን ሆናችሁ በሰላም ነው እሺ ሴራ ይኩሳል ትላንት የት ነበርሽ እቤቴ ምን ያደረግሽ ነው አንተስ ኤረን ትላንት የት ነበርክ ክፍል ውስጥ የኛ ክፍል ታዲያ ለምን አላየሁህም ነበርኩኝ አምሽቼ ነበር አንተ ደግሞ እንደ አሳማ ታንኮራፋ ነበር ምንድነው
ኤረን እየዋሸ ነው። በምን አወቅ? ምክንያቱም አላንኮራፋውም። ምን እያደረክ ነው ዘኪ? የቤት ስራ እየሰራው። እሺ ለማንኛውም ካፌያችን ዛሬ ነው የኛ ካፌ ስትይ የኔና የባቱ የኔና የባቱ ለዛ ካፌ በጣም ብዙ ነገር አድርጌያለሁ። ለዛ ነው ባለቤቱ ነኝ ብል መጥፎ ነው እንዴ? ጥሩ ይሁን መጥፎ ስለሱ አላውቅም። ካፌያችን እያለች እኮ ነው። ይሄ በጣም ይገርማል። ወይ ጉድ! እኔ ከእናንተ ጋር ስለዚህ ነገር መዳረቅ አልችልም። ዛሬ መክፈቻ ቀኑ ነው እና ቁርስ በነፃ ነው። እንሄዳለን? አንሄድም? አየሩም ደስ ይላል። እኔ አልመጣም። አምበል የኩምሳል እዛ ካፌ መኖር አንተን እዛ ካፌ እንዳትሄድ ካደረገ ምክንያት መሃል አንዱ ሊሆን ይችላል እንዴ? ጥሩ ጥያቄ ነው ጎበዝ። ከዚህ ጋር ምን አገናኘ? ባቱ ስላለ ነው የማልሄደው። ባቱ ስለሚኖር ወደ ካፌው የምትመጣው ለእኔ ብለህ ነው እንጂ ለባቱ ስትል አይደለም። እሺ እኔ በጣም ለፍቼበታለሁ። አንተ እንደዚህ አይነት ችግር ያለበት ሰው አይደለህም። ደግሞ ባቱ አለ ብለህ እንደዛ አታደርግም። ያ የህፃን ስራ ነው። እሺ በቃ ለአንቺ ስል እሺ ኑ እንሂድ። ግን ብዙ አልቆየም እና ቀኑ ሙሉ እዛው ልንውል ነበረ። ኑ እናንተም። እርግጠኛ ነኝ ባቱና ኩምሳልም ይኖራሉ። ግርግር ሊፈጠር ነው። እኛም መኖር አለብን። ነይ እንሂድ። እንሂድ። ነይ አንሳይ። እንሂድ። በጣም ጎርቶሽ ነበር? ምኑ? አባቴ ሲመታሽ? ከዛ በላይ ነው የምጎዳቸው። ምን ነው እንደዛ ዝንህ የምታየኝ ከሆነ ሂድልኝ። ሀዘን ምናምን አልፈልግም። ይህንን የሚረዳኝ ሰው የለም። ቆይ አንቺ ነሽ አይደል የባቱን ካፌ ፍሪጅ ነቅለሽ ሄድሽው? ዲኑ ሲመጣ እንዲያፍሩ ብለሽ ነው አይደል? እና ታዲያ አፈሩ? አላፈሩ። ስለዚህ ፍሪጁን ማንም ቢነቅለው ምንም ማለት አይደለም። እሺ ኦዛን፣ አንቺ ነበርሽ። በጣም ጎበዝ ነህ። ውይ ደስ ትላለህ። ለምንድን ነው ግን እንደዚህ ክፉ ሆንሽው? በእናትሽ ስማ፣ ራሴን እንኳን በስርዓት አልይዝም። ስለዚህ ምንም እንደፈለግኩ ባደርግ መብቴ እኮ ነው። እኔ እንደዚህ ነኝ። እንዲሁ እንዳለሁ ተቀበለኝ። አለበለዚያ እኔም ቁጥር አውቃለሁ እኮ ስደምሮ የመጣው ይሄ ነው። ለምንድን ነው የምታጭበረብረው? ምን እያረክ ነው? ይሄው ድምሩን አታየውም እንዴ? እንግዲህ ዋጋችን እንደዛ ነው። በጣም አዝናለሁ። እኔም አዝናለሁ። 100 ሰው ሰብስቤ የፔትቦል ውድድር አለ ብዬ ከተናገርኩ በኋላ አሁን እነዚህ ሰዎች ምን ሊበሉ ሊጠጡ ነው? በየሰዓት አሁን ምንድን ነው የማደርገው? በጣም አዝናለሁ። ሂድ፣ አንተም ሂድ። በዚህ ሁኔታ ጨርሰናል። ለቨንት ዛሬ ግለኛ ነህ። ምግቡን አመጣልሃለሁ። ና ወደዚህ ና፣ በደንብ ልንገርህ። ና ና ና። ኑ እዛ ጋር መቀመጥ እንችላለን። ጠረጴዛውን እስኪያጸዱት እንጠብቅ። ሰላም እንግዶች። እሺ ምን ልታዘዝ? አንቺም እዚህ ነው የምትሰሪው ማለት ነው? አዎ። ለምንድን ነው? ሳልነግራችሁ ረስቼው አስተናጋጅነት ተቀጥሬያለሁ። ጥሩ ነው። እየሰራሽ ስለሆነ አክብሬሻለሁ። ምንም እርዳታ የሚያስፈልግሽ ከሆነ አለሁልሽ። ታውቂያለሽ አይደል? አዎ። በጣም የሚገርም ነገር እየተፈጠረ ነው። እስኪ ምን እንደሚሆን እናያለን። እሱኛው የኔ ትእዛዝ ነው። ማን እንደመጣየ? ይህንን ያዝ። ወደ ጠረጴዛ ናት እና ኦምሌት። ጥሩ ምርጫ። እሺ በቃ። ሰላም ጓደኞቼ፣ እንዴት ናችሁ? ቀልደኛው ዘኪ እንዴት ነህ? የመጀመሪያ ነው አይደል? ሰላም። በጣም ጥሩ። እንግዲህ ይሄ ቦታ እንደ ማንኛውም ካፌ የራሱ ህጎች አሉት።
ያው እኔ በግሌ እነዛ ወርቃማ ጸጉር የሚያስጠሉ ሰው የሚያስቀይሙና ለሰው የማይመቹ ምግባር የሌላቸው እንዴት ልበላችሁ? ማስታወሻ እያስክ ነው? በልጻፍልኝ። አንተ ጥሩ ሰው ነህ። ትክክለኛ ፊታቸውን ለሰው የማያሳዩ ሰዎች እዚህ ካፌ ውስጥ በፍጹም መግባት አይችሉም። ጓደኛዬ ኤረን እዚህ መምጣቱ ለምንድን ያስጨነቀ? ቆይ ለምንድን ነው? አይጨንቀኝም። አዎ አይጨንቀኝም። የሆነ የሚገርም ትውውቅ ነው ያለን። ስለዚህ እኔ ደግሞ ይሄ ነገር ምንም ሊገባኝ አልቻለም። እንዴት እዚህ ሊመጣ እንደቻለም አልገባኝም። ለማንኛውም ከመጣ አይቀር ምን ልታዘዝ? እንግዲህ እኔም እስቲ ላግዝ። ያው እኔም እዚህ ካፌ አይደለም የምሰራው አይመስልህም? ይቻላል፣ ይቻላል። በጣም ነው ለዚህ ካፌ የሰራሽው። ራስሽን ሰተሽ ነው የሰራሽው። ነይ ነይ ነይ። አሁን እዚህ ጋር ነው የሚበላሽው። ሁሉንም ነገር አትጻፍ አንተ የማትረባ። ተው። ለምንድን ነው የባቱ ካፌ ቁርስ የማንበላው? ዲኑ ምግቡ ጥሩ ነው ብሏል። ከሁሉም ታስበልጧል ነበር እንዴ? እኔም ማስበልጠው ተማሪ ኖሮኝ አይደለም። የልጄን ህይወት ትልቅ አደጋ ላይ ጥሎ ነበር። እንዴት ማለት? ካፌውን ለሌላ ሰው መስጠት እችል ነበር፣ ግን ቸኮልኩኝ። እንግዲህ ግቢ ውስጥ 4 ካፌ አለ፣ ውድድር አለ። እሱ ማለፍ ከቻለ በጣም ጥሩ። በየቀኑ እሱ ጋር እየሄድኩ ውለታ ልሰራለት አይገባም። የተናደድክ ትመስላለህ። በተቃራኒ ደስተኛ ነኝ። ከአንካራ ተመልሼ ስለመጣው በጣም ደስ ብሎኛል። የሚጠብቅሽ ሰው ሲኖር አንካራ ውስጥ 2 ቀን ረዥም ይመስላል። ስለዚህ አንድ ቀን ቀድሜ መጣሁ ማለት ነው። ያጋነን ካልመሰለህ ያው ምናልባት ይሆናል፣ ግን አንቺን እንደዚህ ፈገግ አስብዬሻለሁ። ስለዚህ ይሁን። መቼ ነው ለሰው የምንናገረው? ምን ማለት ነው? ጥሩ ሁኔታ ላይ እኮ ነው ያለነው። የግድ ማስታወቂያ መለጠፍ አለብን እንዴት አይላን? እንደ ተማሪዎች ሰው ፊት እጅሽን እንኳን መያዝ አልችልም እኮ። ምንድን ነው? እጄንማ መያዝ የለብህም። ትምህርት ቤት ውስጥ እኮ ነው ያለነው። ልክ ነሽ፣ ልክ ነሽ። መስመራችንም ማለፍ የለብንም። በርግጥ ለሁሉም ሰው በይፋ ብናሳውቅ ደስ ይለኛል። ዶሎናይ፣ ሴራ፣ ኤረን፣ እሱም እየቆየ ለምዷል። መቼም ማንም ይቃረንን አይኖርም። ቡራል ምን? ቡራል ጥሩ ሁኔታ ላይ አይደለም። ከባድ ጊዜ እያሳለፈ ነው። ከዶሉናይ ጋር ጥሩ ሁኔታ ላይ አይደለም። በዛ ላይ አሊን አጣ። በእርግጥ ተናድጄበታለሁ። ቢሆንም ግን ቡራል የልጅ አባት ነው። ስለዚህ ለጊዜው ይቅርብን ነው። ቡራል እንደዚህ አይነት መጥፎ ሁኔታ ውስጥ ሆኖ እንደዚህ ማድረግ ልክ አይመስለኝም። ጨውን አቀብኝ። አይሆንም። ይቅርታ አቀብልሃለሁ። ሌላ ነገር እያሰብኩ ነው። ተሳስቼ ነው። የሚመስለኝ ነው የምታስቢው? ግንኙነት የነበረን ከ20 ዓመት በፊት እንደሆነ ታውቃለህ። ለዓመታት አልተያየንም። ተገናኝተን እንኳን አናውቅም። ከዛ አሊ ሞተ። ካንታም ልጭ የሄድኩበት አሊ ሞተ። ከዛ ደግሞ አንተ አንድ ላይ እንሁን ብለህ ጠየቀኝ። ነገሮች የሆኑበት ቅደም ተከተልና ማን የማን መሆን ብዙም ወሳኝ አይመስለኝም። እኔ ግን ወሳኝ ይመስለኛል። እኛ 2 ሰዎች ብቻ ነን። ልጅ ደግሞ አለን እና ምን ችግር አለው? እውነት ይሄንን እየጠየቀኝ ነው? ምንም ልክ አይደለም። አይሆንም። ባቱ አሁንም አባቱ ማን እንደሆነ አያውቅም። እና ታዲያ ከዚህ ሁሉ ሚስጥር መሃል ግንኙነት እንዲኖረን ትፈልጋለህ? እንደዛ ነው እያልክ ያለኸው? ህልም አይደለም፣ ቅዠት ነው። ቡራን
እንደነበርከው ነህ። አልተለወጥክም። እኔም እንደዛው። በፊት አንድ ላይ መሆን አልቻልንም። አሁንም አንችልበት። ሰው አይቀየርም እያልሽ ነው? እሺ እኔ ሌላ እድል አይገባኝም። ለነገሩ ከማንም ሰው ቢሆን ያን ያህል ብዙ ቃታብሽ ያው እንዳትጥዩ። ምንም አታስቢ፣ እችለዋለሁ። አትሳቂ፣ አንቺም ላይ ሊደርስ የሚችል ነገር ነው። ምንድነው የምትይው? እኔማ በአንድ ጣቴም እንኳን ይዘዋለሁ። በጣም ጎበዝ ነሽ። እሺ ያውቃለሁ። ልጆች ደህና ናቸው? ምንም አይደለም። ጥሩ ስራ አይደለም የሰራ ነው ሴራ። ባቱ ሳይመጣ ግን ማጽዳት አለብን። ይቅርታ፣ ኃላፊው እናንተ ናችሁ? እኔ ነኝ። ወንድሜ በጾታ ነው እንዴ? ግዴታ ቆይ አንድ ኃላፊ ወንድ መሆን አለበት እንዴ? ባለጌ ነህ። በልሂድ ከዚህ። የኔም ቤት ስለ ጾታችሁ አይደለም፣ ስራ ልሰጣችሁ ነበር፣ እናንተ ግን ተቆጣችሁኝ። ስራ እሺ፣ ስራ ከሆነ እባክህን እያዳመጥን ነው። እባክህ ግባ። ቁርስ ይምጣልህ ወይስ ምን ይሻላል? እባክህ የፈለግከው። ችግር የለውም፣ ምንም ጊዜያችሁን አልሻማባችሁም። ሲሌ ውስጥ ፔይንት ቦል አለኝና ዛሬ ነው የሚመረቀው። ለኮሌጅ ተማሪዎች ውድድር አዘጋጅቼ ነበርና ከሌላ ካፌ ጋር ተስማምተን ነበር፣ ግን 11ኛው ሰዓት ላይ ያበላሹብኝ እና መፍትሄ የለኝም። ችግር የለውም፣ በሚገባ እንችላለን። ይሄ ማለኛ በጣም ቀላል ነው። ግን ስምህ ማን ነው? ለቨንት። ይኸውልህ ለቨንት፣ እዚህ ለረጅም ጊዜ ሰርተናል እና ምንም አታስብ፣ ሁሉንም ነገር እንሰራለን። እሺ ምንም አታስብ። ትክክል። ከ1915 ጀምሮ ደግሪ መንቺ ካፌ አለ። ትክክል። እሺ ግን ከ100 እስከ 150 ሰው ነው የሚኖረው። ለዛ ማዘጋጀት ትችላላችሁ? ባርቢኪው ነገር ነው የምንፈልገው። የዶሮ ክንፍ፣ ሚትሎፍ፣ ዶሮ ሶሴጅ እና ስቴክ ነገር። ይሄ ማዘጋጀት ትችላላችሁ? እሺ ስቴክ እና ክንፍ። ቆይ የዚህ ቤት ባለቤት ማን ነው? እስኪ እባካችሁ ኃላፊውን ጥሩልኝ። እኔ ነኝ። ከላይ ነው የምነግረህ። የፔይንት ቦል ቦታ አለኝ። እናም ዛሬ ቦታው ይመረቃል። እናም ከ100 እስከ 150 ሰው ነው። እነሱን መመገብ አለብኝ። አስቸኳይ ነው። እሺ ገብቶኛል። ትክክለኛው ቦታ ነው የመጣው። አቶ ባቱ ቆይ አንድ ጊዜ ላናግር። ስማ፣ የማይሆን ነገር እሱ አይገባኝም። ምክንያቱም እኔ አይሆንም የሚባለውን ቃል አላውቀውም። ወንድሜ እንዴት ትሰራዋለህ? አንድ ነገር ልንገርህ፣ ማይክል ጃክሰን ናፍቆኛል አምጣልኝ ቢለኝ እንኳን ሄጄ መቃብሩን ቆፍሬ አጥንቱን ይዤ መጥቼ አስደንስለታለሁ። ምክንያቱም ገንዘብ የለንም። እሺ ወንድሜ ንገረን። ወደ 120 ብለን እናስበው። ባርቢኪው ነገር ነው የምፈልገው። ምናልባት ስቴክ፣ ክንፍ፣ ሶሴጅ። ይኸውልህ በስቴክ ምናምን አናንዛዛው። ልንገርህ፣ ሚትሎፍ፣ ክንፍ እና በመጨረሻ ሶሴጅ ይደረጋል። በቃ የሚጠጣም ነገር እናመጣለን። ጥሩ ይሆናል። በሚገባ እኛ እንጨርሰዋለን። ምንም አታስብ፣ እኛ በሱ ነው የምንታወቀው። እሺ ጥሩ፣ በጣም ጥሩ ናችሁ። ሌላ ካፌ ሄጄ ነበር። መጨረሻ ሰዓት ላይ ዋጋውን ጨመሩ። እነዛ ባለጌዎች። ከዚህ በኋላ እነሱን እርሳ። እንደዚህ አይነት ነገር ሲኖርህ እነሱ ጋር እንዳትሄድ። እሺ መኪና አዘጋጅችላችኋለሁ፣ ጓደኞቻችሁና ምግቡን የሚያደርስ። ምናልባት መኪናው በግማሽ ወይም በአንድ ሰዓት ውስጥ ይደርሳል ብዬ አስባለሁ። እሺ ይሁን ቶ ችግር የለም። ለኔ ቶ ዶን ላይ እንኳንም ወደ አንተ ላከችኝ። እንደዛ ባይሆን ኖሮ ሁሉም ነገር ተሰርዞ ነበር። አመሰግናለሁ። ደህና ሁኑ። አሁንም ዶሉ ናይ። እሺ የትም ቦታ አትጠፋም። ሁሉም ቦታ ደግሞ ይሄው። ቀስ በሉ፣ ግርግር እንዳትፈጥሩ። ባቱ ማውራት እንችላለን? ነይ። ደግሞ ደንበኛ ላክሽልን። ያን ቀን ባር ውስጥ እንደዛ ተበላሽቻ ዳንከኝ። መርዳት ግዴታ አልነበረም፣ ለአንተ ትርፈህ ነበር። እንደዚሁ ነው የምከፍልህ። ግን አንተ የማትፈልገው ከሆነ ሄጄ ለለቨንት እንደማትችል ልነግረው እችላለሁ። አየህ፣ ሁሉም ሰው እንዴት እንደሚጠላኝ በደንብ ይገባኛል። አውቃለሁ። ሰው ይቀየራል ብለህ ነበር፣
እኔም ተቀይሬያለሁ። ሌላ ሰው ነኝ። እውነቴን ነው። አሁን በማያገባኝ አልገባም። ለራሴ ነው የምሰራው። እኔ ውሸታሙን እረኛ ነበር። ከዛ ተኩላው ደረሰብኝ። አሁን እሱን ትቼዋለሁ። እሺ በኋላ እናወራለን። አሁን ግን ደንበኛ ስላመጣሽልን እናመሰግናለን። እውነት ያስፈልገኝ ነበር። ተው፣ ምንም አይደል። እኔ ምልሽ ዛሬ የት ነሽ? ስራ አለሽ እንዴ? የለኝም። ስለዚህ እኛ ጋር ለምን አትሆኝም? እውነትህን ነው? አዎ፣ ያጎት ልጆች አይደለም? ታግዥኛለሽ? እውነት ይከብዳል። 120 ሰው ነው ያለው። እሺ እሺ፣ ጥሩ። እሺ። ግን እነሱ አይፈልጉኝም። አታስቢ፣ እኔ ያናግራችኋለሁ። አንቺ ተዘጋጅ። በግማሽ ሰዓት ውስጥ ነው እዚህ እንገናኛለን። እሺ ተስማማን? ተስማማን። በቃ ቻው፣ እንገናኛለን። ባቱ አመሰግናለሁ። ምንም አይደለም። ዶልናይም ትመጣለች። ባቱ አትቀልድ። አዎ፣ ምን እንዳደረገች እያወቅ እኔን ያደረገችኝን እያወቅ። ሁሉም ሰው ሁለተኛ እድል ያስፈልገዋል። ሁለተኛ እድል? እኔ ስላለው ምንም አይፈጠርም። ይህን ፊት በደንብ ነው የማውቀው። ባቱ ነው ያለኔ አይችልበትም። ሁልጊዜ ዶሎናይ 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 ይላል። ያለኔ ምንም ማድረግ አይችልም። አንቺ ማስመሰል ትችይበታለሽ። አሁን ይሄ ባቱ ብዙ ገንዘብ የሚከፈለው መስሎታል። ምን እንደሚፈጠር እናያለን። ማን እንደሚስቅ በቅርቡ እናያለን። አይደለም ዛሬ እርጎ፣ ሰላጣ። እሺ ጥሩ ነው። ወደ ውስጥ እናስገባው። እሺ ቼፍዴትና ኑራን፣ አሁን ካፌው እናንተ ነው። እኛ መሄዳችን ነው። የኔ ልጅ፣ አንተ ግን ትምህርት ቤት መሄድ የለብህም? እሱንማ እንደምንም እወጣዋለሁ። ከሰዓት የለኝም። ቅዳሜና እሁድም የለም። ምንም አያሰጋኝም። እሺ እኔ ምግቡን ላዘጋጅ። መኪናው ሲመጣ እንሄዳለን። እሺ ጥሩ። በቃ ደውሉልኝ። ሁሉንም ብቻህን ትችላለህ ወንድሜ? ወንድሜ ባርቤኪው እኮ ነው። ኢዝሚርን ረሳው እንዴ? እና ኩምሳል ማስተናገዱ ላይ አለች። እሺ በሚገባ አለሁ ጓደኛዬ። ባቱ እሺ እንሂድ። እሺ እንሂድ። ወዴት ነው የምትሄዱት? እናንተም ከፈለጋችሁ ነው መሄድ እንችላለን። እኛ ምን እመጣለን። እሺ መልካም ጊዜ ዘኪ። መልካም ባቱ ኩምሳል ዜራ አንድ ላይ ይሄ እንዳያመልጠን። ቆይ ኤረን ለምን አትመጣም? አስፈላጊ አይደለም። ጥሩ ጊዜ ያሳልፉ። ለምን አትመጣም? ከባቱ ጋር ምንም ችግር አልፈልግም። እመነኝ፣ ምንም ችግር አይኖርም። እኔን የጠየቅኩህ አንተና እባክህን አብረኸኝ። እሺ ይሁን። በቃ እንደዛ። እሺ አዎ። ግን ከእሱ ጋር የትም አልሄድም እያልክ ግርግር እንዳትፈጥር። አልፈጥም። እንድመጣ ከፈለሽ አታስብ፣ እመጣለሁ። ከኩራቴ ጀርባ አልደበቅም። ምንም ሁኔታ ገርሞኝ ነው። ምን? ኤረን ይመጣል። ምንድን ነው ጓደኛዬ በመምጣቱ ቅር አለህ እንዴ? አላለኝም። እኔ ከኒውዮርክ ነው የመጣሁት። አላካብልም። ና ና ና። ኤረንም የሚመጣ ከሆነ ቮልትሮን መጣ ማለት ነው። አሁን በደንብ አድርገን ፍንጮችን እናያለን። ከዛ ይሄን ግድያ እንፈተዋለን። የምን ግድያ? ይቅርታ ጎንኪ። በሉ ኑ እንሂድ። ይሄን ያዙና እንሂድ። ኑ እንሂድ፣ እንፍጠን። እንሂድ፣ በቃ ፍጠኑ፣ እንሂድ። በልቻው እንሂድ። በጣም ሁሉንም ነገር በስነ ስርዓት መከታተል አለብን። ይህ ትልቅ ቤት። አሁን ቅመም ብቻ ነው የቀረው። አንድ ሰው ቢመጣ ሙሉ ይሆናል። እቺ ኢስታንቡል በጣም አበላሽተናለች። እውነት አጎቴ መቼም ተስፋ ይሆናል። ተይዟል ይላል። ምንድን ነው? ይህ ስድብ ነው። እንደውም በአንፍት ይሻላል።
በጣም ጥሩ ነው። ዶሮ ላይ እንዳታነሺው። ጎበዝ። ንቀትሽ አባትሽ ያሉን ይመስል። እሺ ሙላልኝ እስኪ። ምንም እየረካው አይደለም። ቆይ ለእኔ ስጪኝ። በጣም ጥሩ። እንዴት አይነት ትሁትና ጨዋ ሰው ነው ባካችሁ። መቼ ማውራት እንደምትጀምር ማሰብ ነበረብኝ። ደግሞ አብሮን ይመጣል። ማፈሪያ። አዎ አንተ ብትሆን አትመጣም ነበር። እሱ ግን መጣ። እኔ የምለው ከኩራት አይበልጥበትም። የራሱን ፍላጎት ትቶ ይሰማኛል። አንተ ብትሆን ግን አታድርገውም። ኧረ ከሴራ ጋር አታወዳድረኝ ባይሆን በጣም ተገርማለሽ። በደንብ ተመልከት ዘኪ። ሁሉም ነገር ይጠቅመናል። አንድም ነገር ማለፍ የለብንም። እያንዳንዱ ነገር ትላንት ምን እንደተፈጠረ ይነግረናል። ማሰብ ብቻ ነው ያለብን። እጇን አየህ? ሴራ በየቀኑ ጠዋት ጠዋት ጥፍር ቀለሟን ታድሳለች። ዛሬ ግን ያው ነው። እኔ ምን አውቃለሁ ጎንኪ? ንገሪኛ። ስለ ጥፍር ቀለም እኔ ምን አውቃለሁ? ማወቅ አለብህ ዋትሰን። በቃ አንተ ብቻ ባቱን ይኸው እንዳትፈዝ። ባቱ በባቱ አጠገብ ሳልፍ የተጋነነ ክሎሪን ሸቶኛል። ግን ትላንትና ማታም ሆነ ዛሬ ምንም አይነት ስልጠና አልነበረም አይደል? ትክክል። ቀጥል። በጣም ጥሩ። ዛሬ ሌላ ማን እንደዛ የሚሸት ሰው ነበር? ሴራ መዋኛ ገንዳ ውስጥ ነበርን ብላለች። ትክክል ጎንኪ፣ ትክክል። የኩምሳል ጸጉር፣ የኩምሳል ጸጉር። ኩምሳል በየቀኑ አንድ አይነት አሰራር ነው የምትሰራው። ቀይረው አታውቅም። የሴራ የጥፍር ቀለም እኔ ምንም አልገባኝም ጎንኪ። ኩምሳል በየቀኑ ጸጉሯን ታስተካክል ነበር። ዛሬ ግን አላስተካከለችው። አምበል ኤረን፣ አሁን እሱን እንመልከት። ኤረን 8 ሰዓት ነው የሚተኛው። ፊቱ መቼም ቢሆን አያውቅም። ጎንኪ ሆልምስ፣ ይሄ ነገር በጣም እየተወሳሰበ ነው። እንዴት ይሻላል? ማየቱን ይቀጥል። ሁሉንም ነገር በደንብ ማጤን አለብን። ዘኪ ተነስ ተነስ፣ እየሄዱ ነው። እናንተ ቆይ ጠብቁን። ሩጭ 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 ሩጭ። ነይ ነይ። ጥላችሁ እንዴት ነው የምትሄዱት? ያማችኋል እንዴ? እሳቱን እዚህ ጋር እናርገው። ይሄ ሰው የሚቀመጥበት ይሆናል። ሰዎቹ ለምግብ ይሰለፋሉ። እሺ፣ እናመሰግናለን። አሁን ጊዜ ያላችሁ ቦታውን መጎብኘት ትችላላችሁ። በጣም ደስ ይላል። አይ ስራ ብንጀምር ይሻላል። እናመሰግናለን። እኔ ትንሽ ማረፍ እችላለሁ። ድካም እየተሰማኝ። በሚገባ ማረፍ ያለሽ። ወደዛ ወስድሻለሁ። ኦዛና አብረኸኝ እሺ። ና ደህና ሁኑ። ፔንቦል መጫወት የሚፈልግ ካለ ጓደኛዬ እቃውን ይሰጣችኋል። መልካም እድል። ምን እንጫወታ? ባቱ አይጫወትም። ለሱ አይሆንም። እሺ ነይ ወደዛ እንሂድ። እሺ እንሂድ።
እጫወታለሁ። እሺ ና። በደንብ ሙላው አንተ ልጅ። ዛሬ ምንም በጠጣ እየረከው አይደለም። አቶ ቡራል ትንሽ የበዛ ግን አይመስልም? አረፈ ስራ ሙላልኝ። አሁንም ወስድሽ ቦታ ምግባቸውን በጣም ነው የምትወጂው። እውነቴን ነው ታይኛለሽ። ቡራል። አቤት ቡራል። እንዴት ነሽ ኢፔክ? ደህና ነኝ። የት ነው ያለኸው አሁን? የት ነህ? የት ሆናለሁ? እዛው ባሬ ነኝ። እባክህ ወደ ቤት ሂድ። ምን እንደምልሽ እንኳን ሳታዳምጪ ለምን ሂድ ትይኛለሽ? ምንድነው ችኮላ? ቆይ እኔ ያን ያህል መጥፎ ሰው ነኝ እንዴ? አዎ መጥፎ ነኝ። ለዛ ነው የደወልኩት። ትንሽ ርህራሄ ይኑርሽ። ምን ብለሽ ነበረ ኢፔክ? ሄሎ ተቋረጠ። ምን አይነት የተረገመ ስልክ ነው? ባትሪው እኮ ሞተ። ምንድነው? ተቋረጠ። ቆይ አንድ ጊዜ ባትሪ ዘግቶ ነው መሰለኝ። ስሚኝ፣ እንደዚህ እናርግ። አንቺን ወደ ቤት ልውሰድሽ። እኔ ቡራል እናናግረዋለሁ፣ እንከባከባለሁ። አንቺ አታስቢ። እንደዛ አይሻልም? አመሰግናለሁ ታይላን፣ በጣም አመሰግናለሁ። ስማርትፎን ነው ያሉት? ይሄንን ስማርቱ ነው ሞታል። ምን አይነት የተረገመ ስልክ ነው ባካችሁ! ባትሪ ዝም ብሎ ይሞታል። ደደብ ነህ። እንደነገርኳችሁ ሁላችሁም ስም ያለበት ወረቀት ይዛችኋል። ለማንም ወረቀቱን አታሳዩ እና መልካም እድል። ለምንድን ነው የማናሳየው? እኔ አልገባኝም። ልንገዳደል አይደል እንዴ? ወረቀት ተሰጥቶናል አይደል? የሚደርሰንን ሰው ብቻ ነው የምንገለው። ሰማ? ከዛ የገደልከውን ሰው ወረቀት ትወስድና የተጻፈለትን ሰው ትገላለህ። ብዙም አይከብድም። እሺ ፕሮፌሰር፣ እውቀት በጣም ያስገርማል። እውነቴን ነው። በየቀኑ ታስገርመኛለህ። በጣም ጥሩ፣ እንጫወት። የሚገርም እንጫወት። እንዴ ምን እያደረክ ነው? ወይኔ ምንድን ነው? መልካም እድል ላንተም። አንተ ሰው ውጣ ብቻ። የት ነህ? የት ነህ? ጉንፋን እንዳትተኩስ፣ በጣም ነው የሚያመው። እጅ ሰጥቻለሁ፣ እባክህን። ወንድምሽን ሳልገለው እንዳትገይኝ። የፈለግሽውን አደርጋለሁ። በአሁን ሰዓት እሱ ላይ እንደመተኩስ ምንም የምፈልገው ነገር የለም። በእናትሽ በእናትሽ። እሺ አልገለም፣ ሂድ። እውነትሽን ነው? አዎ፣ ለማምለጥ ስትሞክር እገድልሃለሁ። ጨዋታውማ በደንብ ገብቶሻል። እሺ ተኩስ። ለምን መድፍ አይሆንም? ተኩስ። እሺ እየቀለድኩ ነው። እየቀለድክ? የዘኪ ስም ነው የደረሰኝ። ፈርቼ ነበር። ትትፈሪ ያምርብሻል። ቦታው አይደለም። ልክ ነህ፣ ቦታው አይደለም። ጦር ሜዳ እኮ ነን። እኔ ሄድኩ። እሺ ቶሎ ሂጂ። ቻው።
ጓደኛሽ ላይ እንደማትተኩሽ ያስባለሁ። አንቺ ብትሆኛ ታረጊው? ሴራ ከጨዋታው ወጥታለች። ድሮ ነበር ከጨዋታ መውጣት የነበረብሽ። ዘገየሽ። ከጨዋታው ወጥቷል። መታኛ አይደል እንዴ? ለምን አታቆም? አንተን ከጨዋታ እያስወጣው ረጅም ወራትን አሳልፈናል፣ ግን ምንም ነገር አይፈጠርም። እርግጠኛ መሆን ፈልጌ ነው። ኩምሳልን እንድትመታት አልፈቀድኩልህ። ተው ባቱ፣ እባክህ ተው። አንተ እንደዚህ ካደረግህ ወንድ አይደለህም። እኔ ምንም አላደርግም። ና እንዴት ነህ? ደህና ነኝ። አንተስ? ማን የደረሰ? አጠይቀኝ እባክህ። ጎንጋ ነች። እንዴት ብዬ ነው ጎንጋ ላይ የምተኩሰው? እወዳታለሁ እኮ። እስኪ ነኝ የኔም ኩምሳል ናት። ችግር አጋጥሞኝ። እውነትህን ነው? አዎ። እንዴት ልምታት? ስማ፣ እንቀያየር። በጣም ጥሩ ሀሳብ ነው። እስማማለሁ። እሺ ወንድሜ። በላይ መልካም እድል። አንተም ዘኪ ከጨዋታው ወጥቷል። ምን እያደረግሽ ነው ጎንኪ? ምን እያደረግሽ ነው? እኔ አንቺ እንዳትመቺ ብዬ ስንት ነገር እንዳደረግኩ ታውቂያለሽ? ምን አይነት ሰው ነሽ አንቺ? አየህ፣ ሴቶችን መቼም ማመን አትችልም። ትክክል፣ ሁሉም አንድ ናቸው። ልተኩስ? ተኩስ፣ ያለ ርህራሄ ተኩስ። ተኩሳለሁ። ተኩስባት። ምን እያደረክ ነው? አየሽ፣ ጎንጋ ከጨዋታው ወጥታለች። አየሽ፣ አንቺም ከጨዋታው ወጣሽ። አየሽ አይደል? እባክህ ምንም አይመስለኝም። አይመስልሽም? አሁን ደግሞ ጭራሽ የባሰ ያሳፍራል። ይመችሽ ጎንኪ። አሁን ማን ይቻልሽ? ጨዋታው ነው። እኔም ስቀልድ ነው እንጂ ምንም አይመስለኝም። ነይ በቃ አሁን ነይ እንሂድ። አንቺ ግን በጣም ተገርሚያለሽ። ዝም ብለሽ ኋላ መተሽ ትመችኛለሽ እንዴ? ኦዛን ጨርሼው መጣሁ። ከምርሽ ነው? ከምር እንደዛ አረግሽ? ምንም አላደረኩም ማሬ። ነገ ትንሽ እንዝናናለን። ይኸው ነው። ቀኝሺ
አላሰብኩም። ከጀርባዬ ነው የመታሽኝ። ከኤረን ጋር ተባብለሽ ቢሆንም እንኳን ደስ አለሽ። ደርግመንቺ አዎ እኔ ነኝ። ምንድነው ግን ትንሽ ያረፈድካል መሰለህ? ለምን ነው ያረፈድኩት? ስትሰራበት የነበረው የቴሌቪዥን ድራማ ላይ ሁሉ ጊዜ እንደዛ ትል ነበር። ምንድነው ግን ትንሽ ያረፈድካ አይመስልህ? አዎ ጥሩ ድራማ ነበር። አዎ ጥሩ ነበር። እንዳንቺ ባይሆንም እንኳን ጥሩ ነበር። ምን እየተካሄደ ነው? ሰላም ወንድም። የኔ ፍቅር እኔ አላቅም። በእውነት እሱን የመጣው እኔ ምንም አልገባኝም። ምን ማለት ነው? እያፈጠጥሽብኛል ነበር? ኧረ በጭራሽ። ናስቲ ውጪ እናውራ። ካንተ ጋር ማውራት ፈልጋለሁ። እሺ ስማ፣ ይሄ የኔ ባር ነው። የፈለኩበት ሁኜ ማውራት እችላለሁ። እና ደግሞ ሴትዮህን ያዝ። ወሬውን ተውና ተራመድ። ተመልከት፣ እውነቴን ነው። ያለ መግባባት ነው በእውነት። አንድ ጊዜ አዳምጠኝ እባክህ። ምንድነው የምታወራው? አንተ ከፊል ዝነኛ። ከፊል ዝነኛ ደስ ይላል። እንዴ ምን እያደረጋችሁ ነው? በማገባ አትግባ። ምታው ይህን ታያለን የሚሉትን ደደብ በደንብ ምታለኝ። ወደ ራሱ እንዲመለስ ምታለኝ። እኔ ላንተ ብዬ እኮ ነው የምጣለው እዚህ። አንተ ወራዳ አንተ። በለው ምታው። አዎ በግራም ጨምርለት። አዎ ደጋግመ ጨምርለት። በጣም ጥሩ። ሚስቴን ሲለክፋት ነበር። በግልጽ ነው ሚስቴን የለከፋት። ዛሬ እኔን ሚስት ነው፣ ነገ ደግሞ አንዳችሁ ሚስት ይለክፋል። እንደዚህ አይነት ሰው ዝም ብሎ ማለፍ አይቻልም። ቆይ አንድ ጊዜ፣ ይሄ የማይሆን ውሸትና ተራ ቅስቀሳ ነው። አምናችሁ እንዳትነሱ እሺ? ለምን? እውነቱን እኮ ነው። በላቸው፣ ሁለቱንም በላቸው። አንዴ ቆይ። አንተ ወራዳ፣ አንድ ጊዜ ቆዩ። ምን እያደረጋችሁ ነው? ቆዩ። አንተ የማትረባ አቁሙ። ስለ ጋዜጣው እርግጠኛ ነህ? ሊንስቶኖች እንደዛ ነበር የሚያደርጉት። እንደውም እሱን ነገር ለጓደኛሽ ለኤረን ስጭው። ባርቤኪው መስራት ከፈለገ እሱን መጠቀም ይችላል። እኔ ምንም አልፈልግም። እኔ በደንብ አድርጌ ነው የምሰራው። አሁን ስጋውን ስጭኝ። ነይ ምን ብያችሁ ነበር? አዎ በጣም ጎበዝ ነው። እንኳን ደስ ያለ። እሺ አስቀምጡት። እሺ እገዛ ትፈልጋላችሁ? ለስራ ማነሳሳት ላይ የሚችለኝ የለም። እዚህ ጋር ይሰለፋሉ ብለን ነበር የጠበቅነው፣ ግን እንዲቀርብላችሁ ፈልገው ነው መሰለኝ። ጎንኪና እኔ እሱ ላይ እናግዛችኋለን። ይህንን ያዝ፣ ለእነሱ እንውሰድላቸው። ይኸው ስጪ። እኔም ላግዝሽ። በጣም ጥሩ ሰው ነህ። እገዛ ያስፈልገናል። ና በል። አይ ሙያ እሱን እስኪ ያዘጋጅ።
እስኪ እሱን ነገር ስጠኝ። ይኸው እባካችሁ ቶሎ በሉ፣ በጣም ቀስ እያላችሁ ነው። ይሄኛውን ስጠኝ። ይሄ ይሻላል ዘኪ። ላጥላጣ ሚስቶፍ ማግኘት እንችላለን? ይቻላል። እዛ ጋር ሚስቶፍ እያዘዙ ስጋለ እንዴ? ያ ሰውዬ እኮ 5 ኪሎ ይሆናል የበላው። መጨመር አለብን። ይሄ ደስ የማይል አስተያየት። እኔ እያለሁ እዚህ ድረስ መምጣት ለአንድ አፍታ እንኳን ካጠገብሽ አለመራቅ አንቺም አገዙ። እሺ ቀጥል እስቲ ባቱ። ምንም አይደለም፣ ብቻ በጣም ይገርማል። ከዛ ነገር በኋላ እንዴት ትፈቅድለታለሽ? ይሁን። እኔ ደግሞ ምንም አላልኩም። ኤረን እንደዛ ነው፣ መርዳት ይወዳል። እኔ ኤረንን አውቀዋለሁ። እሺ የሆነ ደስ የማይል ነገር አለ ይታየኛል። ያልነገርሽኝ ነገር አለ? አይ የለም፣ ምንም የለም። ደግሞ አያገባህም። ምን ነው ዝም ብለን ጓደኛሞቾች አይደለን እንዴ? አንድ ሰው ቢሆን ጥሩ ነበር። እውነትህን ነው። ላስሮ ነው። ምን እናድርግ? ሰው ሰብስበን መደብደብ አለብን። የእኛ ትምህርት ቤት ያሉትን ፕሮፌሰሮች ለምን ሰብስበን ይዘራቸው አንዴ ታዲያ? አዎ እና ደግሞ ስለት በኪሳችን መያዝ ይኖርብናል እንደ ጥሩ ዱርዬዎች። ነገር ፈልገውናል። እውነት ነው። አንተ ያ ሰውዬ የልባቸውን የነገራቸው። አንድ ሰው እናቴ፣ እህቴ፣ ሴት ልጅ ሲል ሁሉም ነው የሚነሳው። ቆመ ማሰብ አለብን። ማንን ነው የሚመታው? ለምንድን ነው? ምን አድርጎ ነው? ከዛ ከፈለክ በለው፣ ግን መጀመሪያ ማወቅ አለብህ። ለመጣላት ምክንያት እየፈለጉ ነው። እኛ ወጣ ደረሰን እንጂ ምንም አላጠፋንም። ምንም እኮ አያገናዝብም። ግን አንተ ሴትዮ አለክፋታል አይደል? ለምን ብዬ ነው የምለክፋት? ያው እኔ መልካም ቢጤ ነኝ። እሷ እኮ ናት የጀመረችው፣ ሴትየዋ ራሷ። አይ ግንባር አበጠ። ማበጡ አይቀርም። ግን ደግሞ የራስን ፊት ይወስድ። የፕላስቲክ ቀዶ ጥገና ራሱ ሳያስፈልግ አይቀርም። በጭራሽ ለኔ ብለህ ግን ትደባደባለህ ብዬ አስቤ አላቅም ነበር። ኧረ እኔም አስቤ አላቅም እባክህ። ኢፔክ ናት የላከች? አይ እኔ ራሴ ነኝ የመጣሁት። ምንም አታስብ። አይ አምላኬ፣ እንዴት ይሆናል? ስለኔ አስቦ የፈለገኝ ሰው ታይላንድ ዩክሰል መሆኑን እንዴት ብለን የምታስረዳኝ ፈጣሪ? እኔም እንዴት እንደደረስኩልና እንዳዳንኩ አላውቅም። አስበህ ከሆነ ልንገርህ፣ እኔ ምን እንደሆንኩ ምኑኝ ነው። ከባቱ ጋር ድሮም ቢሆን ቅርብ አይደለንም ለነገሩ። የላ ደግሞ አለች። ተዋት፣ የላን እንርሳት። የምታስበኝ የማረባና ወራዳ ሰው እንደሆንኩኝ አድርጋ ነው። እሱም ብቻ ካወቅ ይበቃል። ከዛ ዶሉ ላይ እኔ ሁሉ ጊዜም ልክ ነበርኩ። ሳስበው ግን አንድ የሚያጣላንን ነገር አደረኩ። ከዛ ደግሞ ኢፔክ ከዱርዬዎች ጋር እጅ ላይ ተያይዛ አየኋት። እሺ አሁንስ ይበቃል። ስማ፣ ከዚህ ሁሉ ችግር መሀል አንዱ ላይ ብቻ ነው ለግስ የምችለው፣ ዶሎናይ ላይ። ይኸውልህ ከፈለክ እኔ ላናግራት እችላለሁ። እንግዲህ ሌላውን ግን ምንም ላደርግ አልችልም። አዩ ፈጣሪ። ኢፔክን የሆነ ትወዳታለህ? እወዳታለሁ። እኛ በረሃብ ልንሞት ነው። ስንመለስ መንገድ ላይ ሆዴ ከጮኸ ይቅርታ አድርጊልኝ። አላደርግልህም። ዘኪ ራስን ተቆጣጠር። እንዴት ብዬ ነው ራሴን የምቆጣጠረው? ከቁጥጥር ውጭ እኮ ነው። ረሃብ ሰዎችን እንደሚያበሳጭ እኮ የተረጋገጠ ነው። ስንመለስ ግን ለገዛችሁ ደግሪመንች ካፌ የሚጣፍጥ ፓስታ በሰላጣ ያቀርብላችኋል። ስለዚህ እንዳታስቡ እባካችሁ። ሰዎች አትቸኩሉ።
መኪናው ተበላሽቷል። እስከ ጠዋት ደግሞ ሌላ መኪና ማግኘት አንችልም። አዝናለሁ። ምን አልክ? እሺ ጄቭዴት ሁሉንም ነገር ማስተካከል ይችላል። አይቶ አያስፈልግም። ማረፊያ አለላችሁ፣ እዛ ትሆናላችሁ። ያው ለነገሩ ነገ ተመልሳችሁ መምጣታችሁ አይቀርም ነበር። ስለዚህ እዚሁ ቆዩ። ይቅርታ ግን 5 ሳንቲም አንከፍልህም። ምንም አይደለም፣ አከፍሉ። እኔ እስማማኛል። ጥሩ ቦታ ነው። እኛም እንስማማለን። ጎንኪ አንድ ቦታ እንዴት ብለን እናገኛቸዋለን? ምርመራችንን መቀጠል አለብን። አሁንም አላወቅ ነው። አዎ ይሄ ጥሩ ሀሳብ ነው። እንስማማለን በደንብ። ስለዚህ እኛ እንደምናስበው ማንንም ባናስቸግር ጥሩ ነው። እንሄዳለን። አይሆንም። አብረን የመጣ ነው፣ አብረን እንቆያለን። ኑ ሁላችንም አንድ ላይ ተከተሉኝ በሉ። እንግዶች እንግዲህ መተኛው ላይ ነው ያለው። 3 ክፍልና 5 አልጋ አለን። ሶፋው ታጣፊ አልጋ ነው። የሚበቃችሁ ይመስለኛል። እርቦናል ስትሉ ደግሞ የሰማው መሰለኝ። ምግብ አዝዤላችኋለሁ። ስለዚህ ምንም አትሆኑም። እናም ብዙ አይደብራችሁ። መልካም ጊዜ። እንደ ቤታችሁ ቁጠሩት። እኔና ጎንኪ አንድ ክፍል ነን አይደል? ስነ ስርዓት። ለምን አንችልም? እንችላለን፣ ግን ስነ ስርዓት ይኑሩ። እሺ ቆንጆ፣ ስነ ስርዓት ይዣለሁ። ነይ በይ ጎንኪ። እሺ እኔ ከኦዛን ጋር ቆያለሁ። ኦዛን መሬት ላይ አንጥፈህ ተኛ። አብረሃት መተኛት አትችልም። ዶሉና እያጎቴ ልጅ ናት። መቼም ይገባል። እሺ እላይ ያለው ሶፋ ላይ ተኛ። እናንተ ደግሞ አብራችሁ ተኙ። እሺ። እኔ እዚህ ይመቸኛል። እዚህ ተኛለሁ። እርግጠኛ ነህ እዚህ ይመቻል? ባቱ ይመስለኛል። አየሽ፣ ጭንቅላቷ ይንቀሳቀሳል። ምንድነው ዘኪ? ምን እያደረግክ ነው ያለኸው? ታውቂያለሽ፣ ስትዘፍን ከንፈሯን እንዲህ ታደርጋለች። የእሷን ዘፈን እኮ ሁሌ ነው የምንዘፍነው። አይሆንም። እስኪ መጀመሪያ አስረዳኝ። እንዴት ብዬ